አትደውልብኝ ብዙ አይነት ቻሌንጆች አሉት። አትምጣብኝ ብሎ ያባረረኝን ቀን አረሳው። ኤፍሬም ብርሃኑ እባላለሁ። አዲስ አበባ አካባቢ ሴልስ ሱፐርቫይዘር። በሽያጭ ሰራተኝነት ላይ ነው የተቀጠርኩት። ከዛ በኋላ ልምዶችን ካካበትኩ በኋላ ደግሞ ወደ ሱፐርቫይዘርነት አሳድጎኛል። አሁን ደቡብ ኢትዮጵያ አካባቢ በደንብ ሰርቻለሁ። ከዚህ ከሻሸመኔ ጀምሮ ማለት ነው። ብዙ አይነት ገጠመኞች አሉ። አንዳንዴ አትደውልብኝም ትባላለህ፣ ሂድ ከዚህም ተብለህ ትባረራለህ። ብዙ አይነት ቻሌንጆች አሉ። ማረሳቸው 2 ገጠመኞች አሉ። አንደኛው ከሶሻል ሚዲያ ላይ ያገኘናት ከስተመር ነበረች እና ጥሩ ነጋዴ ስለነበረች በየጊዜው እየደወልን ትሪት እናረጋት ነበርና ያኔ አትደውልብኝ፣ እኔ እስካልደወልኩ ድረስ አትደውል ያለችብኝ ጊዜ አለ። ሌላኛው አንዱ ገጠመኝ ደግሞ በዚሁ አዲስ አበባ ነው። ጧት ሁሌ ሄድበት ነበር፣ አሪፍ የሚያሰራ ከስተመር ስለሆነ እና ኢትዮቶፕ አትምጣብኝ ብሎ ያባረረኝን ቀን አረሳው። እንዳትመጣ ብሎ ከዛ ያባረረኝን ቀን የአርቲስት ደመረ ለገሰንን ቤት አስውበን ነበረ እና በጣም ደስ ነው ያለው። እንዳየው ቪዲዮም ሰርቶ ነበር እና በጣም ወዶታል ቀለሙን። ከዛ በኋላም ሌላ ብዙ ሳይቶች ያሰርቶናል ደመረ። ጥራት ኢትዮቶፕን የተሻለ የሚያደርገው ነጭ ቀለማችን ላይ ብትሄድ ፒውር ንጣትን ታገኛለህ። አሁን የውሃ ቀለማችን ላይ ፒውር ንጣት በቃ አሪፍ የሚባል ንጣትን ታገኛለህ። በዛ ላይ መሸፈን አቅሙ በጣም ከፍተኛ። ይህን የስራ እድል ፈጥሮ እንድሰራ ስላደረገኝ ድርጅቱን ማመስገን እፈልጋለሁ። ያው በዚሁ ቀጥሉ ነው የምለው። በዚሁ እንቀጥል። በጣም አመሰግናለሁ።